ከደቂቃዎች በኋላም አስተማሪያቸው ትመጣና ልምምድ ዛሬ እንደሚጀምሩ በመግለጽ ግሬሲና ሊሊን ወደ መድረኩ ትጠራቸውና በቃላቸውን ሊሉት ስትናገር ከጀርባ ሆኖ ያ ልጅ እሷ ላይ ያሾፈ ልጆቹን ማሳቅ ይጀምራል። አስተማሪዋም ክፍሉን ጸጥ ካሰኘች በኋላ የመጀመሪያውን ትዕይንት እየጀመሩ ሊሊ መስመሯን ማለት ስትጀምር ግሬሲ ግን ዝም እያለች ፊቷ ላይ የሐዘን ስሜት ብቻ ይነበባል። ሊሊም መስመሩ የጠፋባት መስሏት ቀስ ብላ ስታንሾካሹክላት በግዴለሽነት እየቀጠለች መንተባተብ ትጀምራለች። የልጅቷን ስቃይ ማየት የዕለት ጉርሱ የሆነው ልጅም አሁንም በቅጽል ስሟ እየጠራት ክፍሉን ሲያስቅ ይህን መቀበል አቅቷት ከክፍሉ እየሮጠች ስትወጣ በሆነው ነገር አስተማሪዋ ተበሳጭታ ለቅጣት ወደ ዳይሬክተሩ ቢሮ ይዛው ትሄዳለች። በዚያው ቀን ምሳ ሰዓትም በምሳ መብያው ክፍል ውስጥ ብቻዋን ተቀምጣ ባለችበት ሊሊ እሷና ጓደኞቿ ባደረጉባት ተግባር አዝና ይቅርታ ለመጠየቅ ትመጣለች። ደህንነቷን በመጠየቅ ስትጀምርም ግሬሲ ግድ ሳይሰጣት ምን አስጨነቀሽ በማለት ምላሽ ብትሰጣትም እሷም ቢሆን መጥፎ ሰው እንደነበረች በመናገር ካጠገቧ ትቀመጣለች። ወዲያውም እነ ጋቪ ይመጡና ሊሊን እየጠሯት ከዚህች ልጅ ርቀን እዛ ጋር ነው የምንቀመጠው በማለት እንድትከተላቸው ሲነግሯት የሰራችውን መጥፎ ተግባር ለመቤዠት እዛው እንደምትቀመጥ ትነግራቸዋለች። ጋቪም ነገር መፈለግ ሱሷ ነበርና ሲንደሬላ ክፍል ውስጥ ስታለቅስ ነበር አሉ በማለት አሽሙሯን ስትጀምር ተቀባዮች ጓደኞቿም እየተከተሉ አለቀሽ አይደል በማለት ልጅቷን እያስጨነቁ ይቀልዱባታል። በዚህ ጊዜም የእናቷ ምክር ትዝ ያላት ሊሊ ለጓደኛዋ እየቆመች ከመቀመጫዋ ብድግ ትልና አፋቸውን እንዲዘጉ ትጮህባቸዋለች። ጋቪው በዚህ ተግባሯ ስትገረም ሊሊ እየጨመረች ለምን እንደዚህ እንደሚያሰቃዩትና ቤተክርስቲያን የገባች ውሻ እንደሚያደርጓት ስትጠይቃቸው ጋቪ እንደዚህ መሆኗን እንድታቆም ብትናገርም ሊሊ ግን አስቆማት ቆሻሻዎች ራሳቸው እንደሆኑ ተናግራ ግሬሲን ሳያውቋት እንደዚህ ማድረግ ልክ እንዳልሆነ ትነግራቸዋለች። ጨምራም ግሬሲን ለማወቅ አንድም ስላልሞከራችሁ እንጂ ብትሞክሩ ኖሮ ምን ያህል ንጹህ ጠንካራ ሰራተኛና ቅን ልብ እንዳላት ባወቃችሁ ነበር በማለት ልካቸውን ትነግራቸዋለች። ጋቪም እየመለሰች በጣም እያካበደች መሆኑንና ግሬሲ ራሱ ቀልዱ እንደሚገባት ስትናገር ሊሊ ለግሬሲ እያዘነች እንደዚያ እንደማታስብ ተናግራ ከራሷ ለመስማት ስትጠይቃት ራሷን በመነቅነቅ እንደማትስማማ ትገልጽላታለች። ሊሊም እየጨመረች እነሱ በሷ ፋንታ ቢሆኑ ደስተኛ የሆኑ እንደሆነ ስትጠይቃቸው ባልሰማ ነገሩን ለመደባበስ ሲሞክሩና ጭራሽ ሊሊንም ማስፈራራት እየጀመሩ አርፋ ከነሱ ጋር መታ እንድትበላ ይጠይቋታል። ሊሊ ግን ለራሷ